አገር ባትበላስ ባትጠጣስ ዘላለም ድንድን ይያልክ ወላሂ ብትራብስ አንድ ሰሞን ኑረ ኸርክ የሚባለው ነው እኮ የሚሰማው ያ አብደላህ ጦል ሜዳ ሄደህ ለአላህ ተምትገደል እናትና አባትን ተንከባክበህ የምታገኘው አጅር ይበልጣል አሉ እናትና አባታችን ጀነት ለመግባት ሰበቦቻችን ናቸው እናትና አባታችን ሙተው ከሆኑ ደግሞ ዱዓ እናድርግላቸው አሁን እኛን የሚፈልጉበት ሰዓት በህይወት ከሚኖሩት የበለጠ አሁን ነው اللهم اغفر له ማለት አለብን اللهم اغفر لها ማለት አለብን ለአባት ብለህ ሶደቃ ስጥለት ለእናት ብለህ ሶደቃ ስጥለት መሐፊዞች ካሉ መርከዝ ካለ ኡስታዞች ካሉ ሚሰራ መስከር ካለ የቲሞች ታሉ ምስኪኖች ታሉ ለአባቴ ሶደቃ ይሁንልህ ብለህ ስጠው አባት ባሁን ሰዓት ቀብር ውስጥ ምን አይነት ህይወት ያሳለፈ እንደሆነ የሚያውቃለው ወንድሞች በምን አይነት ሁኔታ ይችልናገርና ኹጥባውን አቆማለሁ والله ሐሰኑል በስሪ ምን ይላሉ الدنيا دار بلاء ዱንያ የበላ አገር ናት አሉ የዛኛው አይኑ ይጠፋል የዛኛው ጉልበቱ ይሰበራል ያኛው እናቱ ትሞታለች የዛኛው አባቱ ይሞታል ያኛው ገንዘቡን ይከስራል ያኛው ከስልጣኑ ይወርዳል ያኛው ከሚስቱ ጋር ይፋታል ያኛው ከጎረቤቱ ጋር ይጣላል ያኛው ሰዎች ይመቱታል ያኛውን ሰዎች ያስለቅሱታል ያኛው ታሞ ይተኛል ያኛው ከዚህ ዓለም ይሄዳል ዱንያ የበላ አገር ናት ثم دار فناء ከዛም የማትቆይ የምትጠፋ አገር ናት የወደድናትን ብንወዳት ማንንም የሚቀር የለም ጠቅላላ የሰው ልጅ ይሄዳል والآخرة አኺራ ደግሞ ዳሩ ጀዛኢን የምንዳ አገር ነው የሰገደ ይመነዳል የጾመ ይመነዳል ያበላ ይመነዳል ያጠጣ ይመነዳል የቀራ ይመነዳል የሰገደ ይመነዳል ሱና ላይ ያለ ይመነዳል ተውሂድ አስተካከለ ይመነዳል ባቂዳው ቀጥ ያለ ይመነዳል የነብዩን ተግባር የተከተለ ይመነዳል ነገ የምንዳ አገር ነው ثم دار بكاء ከዛም የማይጠፋ ዘላለም መቆያ ነው ጀነት የድሎት አገር የምቾት አገር የኒዕማ አገር መታመም የለ መቸገር የለ ወደ ላይ የለ ወደ ታይ የለ መታረዝ የለ መጠማት የለ የሚያለቅስ የለ የሚደብረው የሚተክዝ ሽንት የለ ሰገራ የለ የሚወጣ የለ ፋርማሲ የለ ሽንት ቤት የለ ቆሻሻ የለ መታመም የለ መቸገር የለ መልፋት የለ وما أدراك ما